አንድ ነገር ፎር ሹር መናገራችሁ ይሄ መጽሐፍ ካነበባችሁ በኋላ ዓለምን የምትሰሙትን ዜና you can understand better በሚገርም ሁኔታ you can understand better ቀደም እንዳልኩት they are fighting for fuel ማነው for gas ግን all gas are not created equal that's why they are fighting I don't know there are many parents here I don't know if any of your kids were like me but I was one of the children. I love listening to stories, but I gave her a really hard time with meals. I did not eat anything. Anybody have a child who troubles them with mealtime? No? Yes? Yes? Okay. Yeah, I was that child. So one of the ways that she devised like a method to get me to eat at meal times was she would tell me half of the story and then she would stop and she'd be like, okay, you have to eat now. You have to eat the rest of it. And I'd have to take a bite. And because I was so interested in the story that I'd have to keep and then keep going on. And then eventually I'd find out that I'd finished my meal and I'd gotten the story. 9 10 11 12 13 14 15 16 17 18 19 20 እግዚአብሔር ያክብርልን አጼ ኃይለ ሥላሴ በመኪና ታጅበው ያለፉ ያሉ እንዳየችና እኚህ አጠር ብለው የሚታዩ ሰው በወታደራዊ ዩኒፎርም እና ኮፍያ አድርገው ለመጀመሪያ ጊዜ እንዳይቻቸውና ራስታውስ ጥቁሩን ንጉስ ባያችሁ ጊዜ ጥቁሩን አምላካችሁን እንዳያችሁ እወቁ ይላሉ። ስሜ በስራት ነው እና ዛሬ ስለ እናቴ መጽሐፎች ነው የምናገረው። ግን ከመጀመሪያ በፊት I wanted to let you guys know that yesterday was actually my mom's birthday. So if you guys could just give her a round of applause. She just turned 39, so that's really good. But unfortunately, I won't be able to talk about Andan Kum Nagroch Zare because I'm still in the process of learning how to read Amariya and stuff, and so I'm a little bit slow. But you know, I'm gonna get there hopefully one day. You know, kas inkulal be igri hedal. Ara. ሰለን እነሱን አየሁ ጃ ባቢሎን ጽዮን ጋንጃ አሜን የአዲስ ከተማ ልጅ አለ የመርካቶ ልጅ ጋንጃ the word ጋንጃ ሳነበው በጣም ነው ደስ ያለኝ ሬጌ ራስተፌሪያን ድሬድላክ አሁን የለም እንጂ በቃ በጣም ነው ደስ ያለኝ በጣም እሺ እንኳን ደህና መጣችሁ ሁላችሁ ለዛሬው ቀን ስላደረሰን እግዚአብሔር የተመሰገነ ይሁን ሌንሲናት እንግዲህ ያገናኘችን አንዳንድ ቁም ነገሮች የሚለው መጽሐፍ ከመጻፉ የተነሳ አንድ ሰው ምን ሲል ሰማሁኝ እናቶች ሲወልዱ ልጆቻቸው ሲሳምላቸው ደስ ይላቸዋል ጸሐፊዎች ደግሞ የጻፉት መጽሐፍ ሲነበብላቸው ሲገዛላቸው ሲታይላቸው ደስ ይላቸዋል የሚል ነገር ሰምቻለሁ እውነት ነው እስቲ በጭብጨባ አንባቢያን እሺ በማከላችን ደራሲያኖች አሉ ግጥም የሚጽፉ አሉ ጓደኞች አሉ በተለያየ መንገድ ሰፖርት ሲያደርጉ ያሉ እዚህ አሉ ሁላችሁም ግን በእንደዚህ መልኩ መገናኘት ስለተቻለ ስለመጣችሁ እጅግ አድርጌ አመሰግናችኋለሁ እጅግ አድርገን እናመሰግናችኋለን just to give you a little bit heads up ምን እንደሚፈጠር ዛሬ አሁን የሷን መጽሐፍ ያነበቡ 4 ሰዎች የተመረጡ ሰዎች አሉ እነሱን አስተዋውቃቸዋለሁ መጀመሪያ ይሄ መጽሐፍ ምን ይላል እኔ በእውነቱ አላነበብኩትም ግን ለማንበብ ጓጉቻለሁኝ 25 ብር ነው የሚሸጠው ከሌላችሁ መጽሐፉ ከሌላችሁ just make sure you get that በዜል በካሻፕ እንደገና ደግሞ በቬንሞ መግዛት ይቻላል እንደገና ደግሞ በቅርብ ወደ
አማዞን ላይ ይወጣል። እሱ አቬይለብል ይሆናል። በአማዞንም ደግሞ መግዛት ይቻላል ማለት ነው፣ ለሌሎች ማስተላለፍ ከፈለጋችሁ። በጣም ደስ የሚለው ግን ስለዚህ መጽሐፍ ካነበቡት ለመስማት ቸኩያለሁ። በጉጉት ከእናንተ እኩል እየሰማሁ ነው ማለት ነው። ሌንሲ ብዙ የታመቀ ነገር አላት፣ ግን ራሷን ትደብቃለች። አትላንታዊ ናት፣ አትላንታውያን ናት። በዚህ መልኩ ዛሬ መውጣት ስላቻለች ግን በጣም ደስ ብሎኛል። የመጀመሪያውን ይሄንን መጽሐፍ ያነበቡት 4 ሰዎች ከተናገሩ በኋላ የሚፈጠረው ምንድነው? ልጆቿ ደግሞ ምን ይላሉ? Her children will say a little bit about the books that she have written in the past. ይሄ የመጀመሪያ መጽሐፍ አይደለም። you will know more about her later on. ከዛ በኋላ ደግሞ ኢንተርቪው ይኖረናል። ኢንተርቪው እሷ ትደረጋለች። በአቶ ቴድሮስ ኢንተርቪው ይካሄዳል ማለት ነው። ይሄንን ይመስላል። የሚቀጥሉት 1 ሰዓት በዚህ መልኩ ነው የምናካሄደው ማለት ነው። የመጀመሪያው ሰው የሚሆነው ብሩክ ታምራት ነው። ብሩክ ታምራት ኦልሞስት ከ35 ዓመት አካባቢ በዚህ በአትላንታ የነበረ ሰው ነው። ወዳጅ ነው። እንደገና በጣም አክቲቭ የሆነ ሰው ነው እና እሱ ይሄንን መጽሐፍ አንብቦት ምን አለ የሚለውን ነገር ከብሩክ ታምራት እንሰማለን። ብሩክ ታምራት ባከን ወደዚህ ትመጣልናለ። አጨብጭቡራ። ራሱ መጽሐፍ እንጂ አንዳንድ ቁም ነገሮች ሌንሴ እናመሰግናለን። በዚህኛው መልክ ደግሞ ስለተገለጽሽ። ጸሐፊዋ እህታችን ሌንሴ በቀለ ነች። ሆፕፉሊ ሁላችሁም ታውቋታላችሁ። ይህንን አይነት መጽሐፍ እንደጻፈችና አንብቤው የምረቃው ዕለት የራሴን አስተያየት እንድሰጥበት እንደፈለገች ስትጠይቀኝ ለራሴ ያልኩት ወይ ገመድ ባማረ ስፍራ መውደቅ ነበረ። ይሄ ለእኔ ትልቅ አክብሮት ነው። በመጀመሪያ መጽሐፍሽ ሌንሴ ይህንን የመሰለውን ቦታ አክብራይ ስለሰጠሽኝ አመሰግናለሁ። ቴንክ ዩ። የመጽሐፉ አርዕስት አንዳንድ ቁም ነገሮች ነው የሚለው። መጽሐፉ በበቂ ሁኔታ በክፍል በክፍል ተሰንዶ በዘልማድ ስለ ሀገሮች፣ ስለ ቦታዎች፣ ጉዳዮች፣ ስለ ሰዎች የምናውቀው የሚመስለን ግን የማናውቀው ወይንም ግማሹን ጫፉን ፕሮባብሊ ካወቀን ሊሆኑ የሚችሉትን በብዙ ካሉት ላይ ቆንጥራ ይህንን በሚገርም አደረጃጀትና በሚጣፍጥ ቃላቶቿ፣ አገላለጾቿ ቀለል አድርጋ እሷ ራሷ እንዴት ያንን ሀሳብ እንዳገኘችው ጨማምራ አቅርባልናለች። መቼም እያንዳንዱን በዲቴይል አላወራላችሁም። እናንተ ራሳችሁ መጽሐፉን ግዙና አንብቡት። ሌንሴ እዚህ መጽሐፏ ላይ ስለ የተለያዩ ሀገር እድገቶች ጅማሬ ክስተታቸውን ጽፋለች። የዩናይትድ አረብ 1971 በኋላ መቋቋሟን፣ የዱባይ ፒራሚድ ሲባል ስንት ሰው ሰምቷል? እና ፒራሚድ ነው የማውቀው። ፒራሚድ የግብፁን ፒራሚድ ነው እና ወደ ላይ ነው። ግን አንብቡና ድረሱበት። የዱባይ ፒራሚድ የቱ ጋርና እንዴት እንደተሰራ፣ የሲንጋፖር እንግሊዝኛ ተናጋሪ መሆን ድረሱበት። እነዚህ ደግሞ አይስላንድ፣ ግሪንላንድ፣ ስኮትላንድ፣ አየርላንድ፣ ኒውዚላንድ ምናምን ላንዶች ያሉ መጨረሻ ስማቸው ላይ ላንድ ያለ አገሮች ዝም ብሎ በጭንቅላቴ የሚመስለኝ እንግሊዝ ነበር የሚመስለኝ እና ዝም ብሎ በጫፍ በጫፍ የምናውቃቸው የሚመስሉ ነገሮች ለካስ ግን እውነታቸው ሌላ ነው እና ያንን አይቻለሁ። ኒውዚላንድን ስለ ኒውዚላንድ ሳይ ያየሁት ነገር የበግ ቁጥር ከኔ ኢማጂን የበግ ቁጥር ስለ በግ አስባችሁ ታውቃላችሁ? እንደ ኒውዚላንድ እንደ በግ ለእያንዳንዱ ሰው 10 በግ ነው የሚደርሰው እና ጎበዝ ዝም ብለን ነው አሜሪካን ሀገር ምናምን ያለ ነው ዝም ብለን ነው። ለአንድ ነዋሪ 10 በግ የሚደርስበትም ሀገር አለ። አንብቡት። የሀገሮች አመሰራረት የሚል ቦታው ላይ የኮሪያና ስለ ኮሪያ የሚናገር ነገር አለ። ሰሜንና ደቡብ ለምን እንደተለያዩ አንድ ቀለታ ትልቅ ህንድ የነበረች ሀገር አሁን ህንድ፣ ፓኪስታን፣ ባንግላዴሽ፣ የእስራኤልና የፍልስጤም፣ የአይሁድ አራጣ አበዳሪነት ብዙ የሚጣፍጥ ነገር አለው እና እባካችሁ አያምልጣችሁ። እኔ ብዙ ነው የተማርኩት ከዚህ
ስለ ጃማይካ የሚናገረው ላይ ሳናስበው የራሳችን ያደረግነው የነሱ የሆነ ቋንቋ የነሱ የሆነ ልማድ አለ። ልክ በቃ አማርኛም የመሰለን እነሱን አየሁ። ባቢሎን፣ ጽዮን፣ ጋንጃ አሜን። የአዲስ ከተማ ልጅ አለ፣ የመርካቶ ልጅ ጋንጃ the word ጋንጃ ሳነበው በጣም ነው ደስ ያለኝ። ሬጌ፣ ራስተፌሪያን፣ ድሬድላክ አሁን የለም እንጂ በቃ በጣም ነው ደስ ያለኝ። በጣም ይሄን ሳየው የኛ ነበር የሚመስሉን ግን የኛ አይደሉም። እና ይሄንን እያነበብኩ እንደውም አንድ ነገር ትዝ አለኝና ኃይለ ሥላሴ አምላክ ናቸው እየተባለ ብዙ ይባላል አይደል? ራስተፌሪያን ቲንግ እና ራሳቸው ኃይለ ሥላሴ እኔ ከሰው ተወልጄ እዚህ ቦታ ተወልጄ ምናምን እንዴት እኔ እንደዚህ ታስባለሁ ምናምን ብለው ራሳቸው የመሰከሩት ነገር አለ። ግን ሰዎች ብድግ አድርገው በቃ አምላክ ነኝ ብለዋል ምናምን ይላልና ስለሱም ተጽፏልና እንደውም ስለሱ ስጎረጉር ያው ትንሽ ጫር ለምታረጊው አንቺ ለክፋትሽ ጫር ነው የምታረጊውና ጫር አድርጋ እኔ ብዙ ጎረጎርኩና 1967 ሲቢሲ ኢንተርቪው ባይ ቢል ማክኔል አለና ባካችሁ እኔ ሰው ነኝ ይላልና ደግሞ በአጋጣሚ በቅርብ ጊዜ ከሰዎች ጋራ ተጨቃጨቁ። አምላክ ነኝ ብለዋል እሳቸው ምናምን አለ። ኧረ ከየት አላሉም ይሄው እሳቸውን እና እሱ ሁሉ አለና ባካችሁ እዩት። ሴስ ሉዊስ the apologetics የሚባል ነው። ምንድነው? የእምነት ጠባቂ ወይንም የእምነት ተከላካይ ስለ ክርስትናና ስለ ክርስቶስ በምክንያት በማስረጃና አንዳንዴም በትርጉም ለሌሎች ዘርዝሮ የሚያስረዳ በጊዜው ትልቅ ስም የነበረውና የጻፋቸውና እሱ አለ የሚባለው እስከዛሬ አንዳንዶች በጥሩ ሁኔታ የሚጠቀሙበት አገልጋይ ሰው ነው። ስለዚህ ሰው ባክግራውንድ በዘመኑ ኤቲስት እንደነበረና እንደገና ተመልሶ ፈጣሪ ያለው ወደ ማለት እንደመጣ ይሄን መጽሐፍ በማንበቤ ነው ያወቅኩት። ምክንያቱም አሚን ላይፍ ዘመኔን በሙሉ ስለሱ መልካም ነገር ብቻ ነው ሰማይ ነበረውና ለካስ አንድ ቀን ኤቲስት የነበረ ሰው ነው። መጽሐፉ በእውነት ብዙ የምናውቅ ይመስለን የነበረውን ነገሮች ትንሽ ወደ ውስጥ ገባ ብሎ እንድናይ የሚያደርግና ጊዜ መስጠት ከፈለግን ደግሞ ዘለቅ ብለን እንድናነብ የሚጎተጉት ኃይል አለው። ቀስቃሽ ነው ብየዋለሁ። መጽሐፉን በአራት ዋና ዋና ክፍሎች ከፋፍላ በውስጣቸው ይገልጻቸዋል የምትላቸውን ኢንፎርሜሽኖች እንደየአግባቡ አሳምራና አጣፍጣ አዘጋጅተዋለች። የንባብ ጉጉት በሚጨምር ቀስቃሽ የመንደርደሪያና የመግባቢያ አረፍተ ነገር ኮት አድርግ ያለው ከራሷ ላይ ትንሽ እንበል የምትላቸው ነገሮች አሉ አይደል? ታዩታላችሁ። ትንሽ እንበል ትልና መጨረሻ ላይ ደግሞ እንግዲህ እችን ታክል በምናባችን ከቃኘናት በመጠኑም ቢሆን አውቀናታል ለማለት ያስደፍራል ብላ ትሸኘናለች እና እኔም በጣም ተደስቼበታለሁ። ሌንሴ እጅግ አድርጌ የማከብርሽ የምወድሽ እህቴ በዚህ በምንኖርበት አትላንታ አካባቢ ዙሪያ በሺ የሚቆጠሩ ያንጋዳልታሉ። እነዚህ ወጣቶች በብዙ ጥያቄ ውስጥ መሆናቸው አይደለም የሚያሳዝነው፣ መልሱን ከየት እንደሚያገኙ ስለማያውቁ ከነ ጥያቄያቸው የት ውለው የት እንደሚያምሹ ብታስቢው ያማል። እና ለትውልዱ ምን እናድርግ፣ እንዴት እንድረስለት ምናምን የሚለውን አንቺ ጋር አለ ብዬ አስባለሁ። ይሄ የኔ ግምት ነው። ከየት አመጣኸው ምናምን እዚህ ጋር እንግዲህ አይሆፕ ማንም ድንጋይ አይወረውርብኝም። ግን እኔ ግን አንቺን ሳቅሽ አለ ብዬ ብዙ አውርተን ስለምናቅ አለ ብዬ አስባለሁ። እና ለሁላችንም ቢሆን የተሰጠን ያንን ልናድረግ አቅም ያለን ይኸው በቅርብ ምስክር ልንሆንላት የምንችል አንቺ ተገኝተሻል። በብዙ አይተንሻል። ዛሬ በመጽሐፍ ተገልጠሻል እና አትፍሪ። ብዙዎች አለን ልናግዝሽ፣ ብዙዎች ይጠቀማሉ ብዬ አምናለሁ ባንቺ። ተባረኪልኝ። እወድሻለሁ። ደሆል ቤተሰብ እወደዋለሁ። ተባረኩ። ጨርሻለሁ። እሺ፣ በጣም እናመሰግናለን። ቴንክ ዩ ብሩክ። አሁን ደግሞ ላላ ይቅርታ። እሺ፣ አሁን የሚቀጥለው ደግሞ ለአከ ቀጸላ መጽሐፉን ካነበቡት ከረጅም ጊዜ ጓደኞች እንዲሁም ደግሞ በአትላንታ ውስጥ ወደ 35 ዓመት ከኖሩት መጥተው ይነግረናል። እሺ፣ ዛሬ እዚህ የመጣሁት
አንዳንድ ቁም ነገሮች የሚለውን መጽሐፍ ሳይነብ አንዳንድ ያስተዋልኳቸውን ነገሮች ሼር ላደርጋችሁ ብዬ ነው። ባይዘው ይሄ መጽሐፍ ለሌንሴ የመጀመሪያ መጽሐፉ አይደለም። ከዚህ በፊት ባይብል ስተዲ ስቶሪስ ፎር ያንግ ሪደርስ የሚሉ 2 መጽሐፎችን አስነባናለች። ይህንን መጽሐፍ ከሌሎቹ ልዩ የሚያደርገው የተጻፈው በአማርኛ ነው። ይህ መጽሐፍ 4 ክፍሎች ሲኖሩት 25 የተለያዩ ቶፒክስ ያስተምረናል። ሌንሴ የማንበብና የመጽሐፍ ፓሽን ስላላት ያገኘችውን እውቀት ለማካፈል ይህን መጽሐፍ ጽፋለች። ሌንሴ ናቹራሊ ስቶሪ ቴለር ነች። መጽሐፉንም ሳነበው ስለ ጻፈችው ነገር እዛ ቦታ ወስዳ ቁጭ አድርጋኛለች። እንግዲህ ስለ ብዙ ነገር ጽፋለች። ስለ ቦብ ማርሌ፣ ስለ መሐመድ አሊ፣ ስለ ዊሊያም ሼክስፒር ብዙዎቹን ብሩክ ተናግሯል እና ያ መድገም አልፈልግም። እኔ እዚህ መጽሐፍ ላይ አይቼ ዛሬ ሼር ላደርጋቸው የፈለግኩ ስለ ራስታፋሪያን ሙቭመንት እሷ ያካፈለችልን ነው። በ2011 በተደረገ ጃማይካ ውስጥ በነበረ አንድ ህዝብ ቆጠራ 1% ብቻ ራስታፋሪያኖች እንደሆኑ ሌንሴ ሻረጋናለች። እኔ ግን አባውት 25% ጃማይካንስ ራስታፋሪያን ይመስሉኝ ነበረ። ሌላው ሌንሴ ማርከስ ጋርቪን ስለ ራስታ ሙቭመንት ያደረገውን አስተዋጽኦ ታሳየናለች። በ1920 ብላክ ናሽናሊስት ሙቭመንት የሚል ድርጅት አቋቁሞ ወደ 1 ሚሊዮን ተከታዮች እንዳፈራና አንድ ትንቢታዊ መሰል ቃልም እንደተናገረ ታስነብበናለች። ወደ አፍሪካ ተመልከቱ። አንድ ጥቁር በሀገሩ ላይ በነገሰ ጊዜ ነፃነታችን በልጁ ቀርቧል ማለት ነው አለ። አጼ ኃይለ ሥላሴ ደግሞ በ1930 ንጉሠ ነገሥት ዘኢትዮጵያ ዘእምነ ይሁዳ ተብለው ነገሱ። ይህ አጋጣሚ ሆነ እና ኃይለ ሥላሴን ነፃ አውጪ እንደ ጥቁሮች ብቸኛ ተስፋ፣ ኢትዮጵያንም የተስፋ ተምሳሌት፣ ኃይለ ሥላሴንም እንደ መለኮት የመመልከት ሁኔታ የተጠነሰሰበት ጊዜ ነበረ። ማርከስ ፈጣሪን ጥቁር እንደሆነ፣ አፍሪካን በጥቁሮች ተስፋይቱ ምድር፣ ኢትዮጵያን በተለይ ደግሞ ለጥቁሮች እንደ ልዩ ሀገር ያስተምር ነበረ። ከዚህ ጋር ግን ሌንሴ ስለ ማርከስ ጋርቪ አንድ ተቃርኖ ታሳየናለች። ማርከስ ራስታ አልነበረም እና የአጼ ኃይለ ሥላሴን መለኮታዊነት አልተቀበለውም። እሱን እንደ ነቢይ ቢያዩትም እሱ ያን ነገር አልተቀበለውም እና እንደውም በጣሊያን ወረራ ኃይለ ሥላሴ አገር ጥለው ለአውሮፓ መውሰዳቸውን እንደ ፈሪነት ወስዶት በአደባባይ ይቃወማቸው ነበር። እዚህ ላይ ገጽ 225 ላይ አጼ ኃይለ ሥላሴ ስለ ጃማይካ ስለነበራቸው ጉብኝት ታሳየናለች። እኛ እንግዲህ ብዙ ጊዜ የሚነገረው ጃማይካ ድርቅ ነበርና ጃንሆይ ሲሄዱ ዝናብ ዘነበ፣ ከዛም ይሄ ሙቭመንት ተጀመረ የሚል ነገር የምናየው። ግን ባለታሪኮቹ የሚናገሩት እንደዚህ ነው። ለንጉሱ የመኪናውን በር እንዲከፈት የተመረጠው ሰው ኮፕላንድ ፎርድስ የተባለ ሰው በጊዜው ጠይቆ የመለሰው ደግሞ በዚያን ቀን የሆነውን ምንጊዜም አልረሳውም፣ ተአምራት ብለህ ትጠራለህ። ነገሩ እንዲህ ነው፣ እጅግ በከባዱ ይዘንብ ነበረ፣ ግን አውሮፕላኑ ከደመናው መሃል ወጥቶ ወደ መሬት እየቀረበ ሲመጣ ፀሐይ ወጣች። ልክ እንዳረፈን ፓይለቱ መስኮቱን ከፍቶ የኢትዮጵያን ባንዲራ አውለበለበ። በብዙ ሺዎች የሚቆጠሩ ሰዎችም አውሮፕላኑን ከበው ይጠብቁ ነበረ። ብዙዎችም ወዲያው ማጨስና ከበሮአቸውን እየመቱ ለንጉሱ አቀባበል ያደርጉ ነበረ። በዚህ የተነሳ መንግስት ያዘጋጀ የአቀባበል ስነ ስርዓት ሳይደረግ ቀረ። ምናልባትም በዚያ ቀን ትልቅ ተአምራት በትርምሱ መካከል ማንም ሳይሞት መቅረቱ ነው ይላል። እዚህ ላይ ሪታ ማርሊ የተባለችው የቦብ ማርሊ ባለቤት ደግሞ ስለዚህ ኢንሲደንት የተናገረችውን ሌንሴ ትነግረናለች። አጼ ኃይለ ሥላሴ በመኪና ታጅበው እያለፉ እያሉ እንዳየችና እኚህ አጠር ብለው የሚታዩ ሰው በወታደራዊ ዩኒፎርም እና ኮፍያ አድርገው ለመጀመሪያ ጊዜ እንዳይቻቸውና ራስታዎች ጥቁሩን ንጉሥ ባያችሁ ጊዜ ጥቁሩን አምላካችሁን እንዳያችሁ እወቁ ይላሉ እና በቆምኩበት በኩል ሲያልፉ ራሴን እውነት አምላክ ነው
የተባሉ ሰው እኚህ ናቸው፣ እብዶች መሆን አለባቸው። የእኚህን ሰው አይቶ አምላክ ናቸው ለማለት ይከብዳል ትላለች። እና እባክህ አምላኬ በእርግጥ ያነበብኩትን ስለ እኚህ ሰው እውነት ከሆነ ምልክት አሳየኝ ትለዋለች። እና ኃይለ ሥላሴ በዛ ሲያልፉ እጃቸው ላይ ስቲግማ የሆነ ምልክት ታያለች እና ይህን አየው ትላለች። እና መጽሐፍ ቅዱስ ላይ ደግሞ ይህን ባያችሁ ጊዜ በእጁ ላይ ባለው የምስማር ችንካር ምልክት ታውቁታላችሁ እንደሚል ለብዙዎች የውሸት ሲመስል ይችላል። እኔ ግን ያ ምልክት ሳይ አምላክ እንደሆኑ አመንኩኝ ትላለች። ከዛም ባለቤቷን ትነግረውና የራስታ ሙቭመንት እንደተቀበለች እሱም ደግሞ ከዴልዌር መጥቶ ይሄን ነገር ጆይን እንዳረገ ትናገራለች። እንግዲህ ብዙ ነገሮች አሉ እዚህ መጽሐፍ ላይ። እንግዲህ ስለዚህ መጽሐፍ አንድ ሼር ላደርግ የምፈልገው ነገር ሌንሴ ከዚህ መጽሐፍ መካከል ግማሹን ኢትዮጵያ ላሉ ቤተ መጽሐፍት በነጻ ስጦታ አበርክታለች እና ከዚህ መጽሐፍ ህትመት ሞኒተሪ ጌን አታገኝም። ግን ይህን መጽሐፍ ባላት ፓሽን ያወቀችውን ሼር ለማድረግ ነው ያበረከተችው። ስለዚህ ይህን መጽሐፍ ሁላችሁም ገዝታችሁ እንድታነቡ እጋብዛችኋለሁ። አመሰግናለሁ። የሚቀጥለው ተናጋሪያችን ደግሞ አቶ ዳዊት ላቀው ይባላል። እሱም በዚህ አትላንታ አካባቢ ረዘም ላለ ጊዜ የነበረ ሰው ነው። እንዲሁም ደግሞ ለጸሐፊዋ በጣም ቀረብ ያለ ዝምድና ያለው ነው። ራሱን ሊያስተዋውቅ ይችላል በየት በኩል እንደሚዛመድ። ግን ደግሞ እሱ የሚለውን ደግሞ ካነበበውም እንዲሁም ከውስጡ ሊለው የሚፈልጋቸው ነገሮች ከእሱ ደግሞ እንሰማለን ማለት ነው። አቶ ዳዊት ላቀው ወደዚህ እባክህ ያጨብጭቡ። እሺ፣ አመሰግናለሁ። እሺ፣ ኮንግራጁሌሽን ሌንሴ። የብዙ አመት ጭቅጭቃችን ፍሬ አፍርቷል። ይህንን ልምለው ለምንድን ነው? እሱ ከሌንሴ ጋር እንግዲህ ብዙ አመት ነው የምንተዋወቀው። ይሰማላል። ለብዙ አመት ነው የምንተዋወቀው። በትምህርት ቤትም በቤተሰብም እንግዲህ ቀርበነን እና ይህንን ካፓሲቲዋን እንዳላት አውቃለሁ። እሷም ብዙ ጊዜ ይሄን ነገር እንድታወጣው ነግራት ነበር፣ እንጣላም ነበር። ለምን አታረጊውም ይሄንን እያለሽ እያለን አልተባለ። ፋይናሊ ሺ ዲድ ኢት። ኮንግራቹሌሽን። በዚህ አጋጣሚ ደግሞ ከዚህ በፊት አንድ ሌላም መጽሐፍ ጽፋለች። ቆንጆ መጽሐፍ፣ የልጆች መጽሐፍ፣ ጥሩ እንትን ነው። ለእናንተ ደግሞ ሰርፕራይዝ እንዲሆን ሌላም እየመጣ ነው። እሺ፣ አሁን ይህንን የአሁኑን ትንሽ ኢንተራክቲቭ ለማድረግ ከእናንተ ልጠይቃችሁና ስንት ሰው ከዚህ ውስጥ መጽሐፍ ጽፎ ያውቃል? መጽሐፍ ጽፎ የሚያውቅ ሰው? ቴዲ፣ ሌላስ? ኦኬ። አንድ ዶክተር አለማየሁ ዋሴ የሚባል ሰውዬ የተናገረውን ነው የምነግራችሁ። ማንበብ ሙሉ ሰው ያደርጋል፣ የሚያነብ በሁለት ዘመን ይኖራል፣ አንብቦ የሚጽፍ ደግሞ በሶስት ዘመን ይኖራል ይላል። በዚህ አጋጣሚ ከኛ እዚህ ካለ ነው ሌንሴና ቴዲ በሶስት ዓለም እየኖራችሁ ነው። ይሄንን ካልን በኋላ ይሄን መጽሐፍ ካነበብኩት በኋላ ፕሮባብሊ ከረንትሊ ካለው ሲቹዌሽን ጋር እርግጠኛ ነኝ ሌንሴ አርስቶቹን ስትመርጥ ዘመኑን አስበው አይመስለኝም። ግን መጽሐፉን ካነበባችሁ በኋላ በጣም የሚገርም ኮኔክሽን አለው። ላስት አንድ ወር ውስጥ ብዙ የምንሰማቸው ዜናዎች አሉ። ምንድን ናቸው? ጦርነት፣ ኒውክሌር ቦምብ፣ ኦይል፣ ፍልስጤም፣ እስራኤል፣ ኖርዝ ኮሪያ። ይሄን ሁሉ ዜና የምትከታተሉ ሰዎች ጥሩ ፐርስፔክቲቭ ከሌለን
ዜናውን በዜና ደረጃ ነው እንጂ የምንሰማው ዲቴይል ነገሩን አንሰማውም። ሚዲያ የሚነግረንም ብቻ ነው አንደርስታንድ የምናደርገው። ትራምፕ ቬንዙዌላን ለምን ወረረ? ለቤንዚን ነው። ምንድን ነው ቤንዚን? ጀስት ቤንዚን ነው በቃ ጋዝ ምንቀዳው? ኖ አይደለም። የሚገርም ነገር ታገኛላችሁ እዚህ ውስጥ ነዳጅ ማለት ምን ማለት እንደሆነ። እስራኤልና ፍልስጤም አሁን ይዋጋሉ። ለምንድን ነው የሚዋጉት? what is the cause behind it? መጽሐፉ አይ ቲንክ ሌንሴም በጨረሻ ላይ ስታስበው በጣም ትልቅ ፐርስፔክቲቭ ነው የሚሰጠው። እኔ እንዴት ኦፍ ኮርስ ቆይቷል ከጀመረችው፣ ግን ኮኔክሽኑ ግን ስታዩት መጨረሻ ላይ then you understand ከረንት ዜናዎችን በጣም ብዙ አንደርስታንድ ማድረግ ይቻላል። በዜና ደረጃ ሳይሆን በጣም ሰፊ የሆነ like just looking at the news from 10,000 feet እንደሚባለው ትልቅ ፓኖራሚክ ቪው ይሰጠዋል። እና ጥሩ ጥሩ ነገሮችን ጽፋበታለች። ይሄንን ነው ያየሁት ነገር። በተጨማሪ ሌላ ልንፈልገው ቅድም ብሩክም ጠቀስ አድርጎታል። እኔ ኮቴሽን እወዳለሁ። ምክንያቱም ኮቴሽን ከብዙ ኖሌጆች ተጨምቆ በ3 በ4 ላይኖች ውስጥ የሚደረግ ነገር ነው። ሰው ሳም ካይንድ ኦፍ ቫይታሚን ዲፊሽንሲ ሲኖረው ሃይ ማለት ትልቅ ዶዝ ቫይታሚን ይሰጠዋል ጀስት ቱ ኪፕ ኢት አፕ ወደ ሌቭሉ ለማምጣት ማለት ነው። አንዳንድ ጊዜ አንዳንድ ኮቴሽኖች የ300 ፔጆችን ትንታኔዎች በ4 ጥያቄዎች ይመልሰዋል። ሴስ ሉዊስ ከጻፈው በጣም ኢምፕሬስ ያደረገኝ ነገር አለ። በዚህ ዘመን ሁላችንም ስለ ኤአይ ምናምን ሲባል እንሰማለን። ኤዱኬሽን ኤአይ ምናምን፣ ግን ትምህርት ቤት የምንለው ያው ኖሌጅ ነው። ትምህርት ቤት በጎ እሴቶችን ካላካተተ ጠቃሚነቱ እንዳለ ሆኖ ሰውን የበለጠ ጥበበኛ ሰይጣን ሳያደርገው አይቀርም ይላል። ኢት ሚንስ ኤ ሎት አይ ዶንት ኖ እንዴት አንደርስታንድ እንደምታረጉት አላቅም። ለእኔ ግን ኤቭሪቲንግ ቴክኖሎጂ በሉት ትምህርትም በሉት ለሰዎች መልካም ነገር የማይፈጥር ከሆነ ትልቅ ሰይጣን እየሰራን ያለ ማለት ነው። እና እንደዚህ አይነቶች ጥቅሶች ብዙ አሉት፣ ፓክድ የሆኑ ነገሮች አሉ። ባይዘዌ በጣም የገረመኝ ነገር ሌንሲ አማርኛ እንደዚህ ጎበዝ እንደሆነች አላቅም ነበር። ምክንያቱም ስትተረጉመው ወደ ኋላ እጄ እንግሊዝኛውን ሳየው እኔ አልችለውም ፎር ሹር። እና ሌላ ይሄንን ከነገርኳችሁ በኋላ ሌላ አንድ ትልቅ ነገር ያለችው አለ። ልጆች ከዋነኛ ስራችን የሚያደናቅፉን ሳይሆኑ ዋነኛ ስራችን ናቸው ይላል። ይሄ ኢት ሚንስ ኤ ሎት። እኔ አትሊስት የገባኝ ልጆች ማለት ጄኔሬሽን ናቸው፣ ትውልድ ነው፣ አገር ነው። ልጆች ላይ ፌል ያረገ አገር ፌል አረገ። አንዲት ዶክተር ፍሬወት የምትባል ስትናገር ትምህርት ቤታችሁን አሳዩኝና ልጆቻችሁን አገራችሁን ልንገራችሁ ትላለች። እና ዲስ ሚንስ ኤ ሎት ትልቅ አባባል ነው። እና ይሄ መጽሐፍ እንደዚህ አይነት ዊዝደሞችን ፓክድ የሆነበት ነው። ቬሪ ቬሪ ጉድ ቡክ። እና አንድ ነገር ፎር ሹር መነግራችሁ ይሄ መጽሐፍ ካነበባችሁ በኋላ ዓለምን የምትሰሙትን ዜና you can understand better። በሚገርም ሁኔታ you can understand better። ቀደም እንዳልኩት they are fighting for fuel ማነው for gas፣ ግን all gas are not created equal. that's why they are fighting። ይሄ ሁሉ ምስጢሮች አሉ። ዱባይ ለምንድን ነው አሁን እዚህ አይነት ችግር ውስጥ የወደቀችው? አሉ ብዙ እንትኖች አሉ፣ ብዙ ነገር የሚጭሩ ነገሮች አሉ። እና I'm so proud of you Lindsay። Congratulations። የሚቀጥለው ደግሞ ይቀጥላል። This is the beginning because you have done something። ግራቪቲውን አልፈሻል።
He just needs to fly. Congratulations. በጣም ደስ ይላል። መጽሐፉን እንደገና ድገሚና ግዢ እያለኝ ነው። እናንተስ? እንደውም አንድ ለጓደኞቻችሁ እያላችሁ ለመጨመር ሞክሩ። ምክንያቱም ስለ ልጆች የተነገረው ነገር በጣም ነክቶኛል። እንደገና ደግሞ ሌላ ዜናዎችን የምናይበትን አንግል ያሰፋል የሚለው በጣም እየገረመኝ ነው። ሊንሲ አም ሶ ሃፒ። እሺ አሁን ደግሞ በሶስተኛው ዓለም ብሎ የጠቀሰው ማለት ነው። ቅድም ሲናገሩ የሆነ ደረጃ ላይ ያስቀምጧቸዋል ሊንሲን እና ቴድሮስን። የሚቀጥለው ተናጋሪያችን ቴድሮስ ታደሰ እዚህ በከተማ ውስጥ ለረጅም ጊዜ የነበረ ጽነ ጽሁፍ የሚጽፍ እንዲሁም በብዙ ቦታ ይታያል፣ ያስታርቃል፣ ያጋባል፣ ሽምግልና ይሄዳል መሰለኝ እና እሱ ነው። ላንተ ደግሞ ጊዜውን ደግነቱ አግብቻለሁ እንጂ በር ዘጋሽ ማለት ነው በእድሜ። እንኳን ደህና መጣችሁ። የዛሬዋ ሙሽራታችን ሌንሲ በቀለ እንኳን እንደዚህ ያበቃሽ። ብዙ ጊዜ መጽሐፍ የሚጽፍ ሰው እንኳን ማርያም ማረችሽ ወይም እንኳን ማርያም ማረች ይባላል። ምክንያቱም መጽሐፍ ያው የአእምሮ ምጥ ስለሆነ ከዛ መገላገል አንድ ነገር ስለሆነ እኔም አንቺን እንግዲህ እንኳን ማርያም ማረች ይችላለሁ ማለት ነው ዛሬ። ከዛ በተረፈ ያው እንደምታውቁት ማንበብ ከባድ በሆነበት ዘመን መጽሐፍ ደግሞ ምን ያህል ቻሌንጅ እንደሚሆን ሁላችንም የምንገምተው ነገር ነው። ሁላችንም እቺ የሶሻል ሚዲያ ቁርጥራጭ ነገር ተላምደን ረዘም ያለ ነገር ካነበብን ቆይተናል። መጽሐፍ ደግሞ የዛን ያህል ክብደት ነው። በዛ ላይ ደግሞ ሴት ሆኖ እንግዲህ ሚስትነት፣ እናትነት፣ የሴት ኃላፊነት መቼም ሚስቴን ስለማቅ እኔና እሷን ሳነጻጽር ምን ያህል ከባድ ላይፍ እንደሆነ ሴት ሆኖ መፈጠር፣ በዛ ላይ መጽሐፍ የሚገርም ነገር ስለሆነ እንደው ካላስቸገርኳችሁ ቆማችሁ አንቺ ቁጭ ብለሽ ቆማችሁ ለ20 ሰከንድ የማያቋርጥ ጭብጨባ ለ20 ሰከንድ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 እግዚአብሔር ያክብርልን። ይገባታል። በእውነት በጣም ከባድ ነገር ነው። ይህም መጽሐፍ አስቀድመው ለማንበብ ከታደሉት ውስጥ አንዱ ነበርኩና ያው ሙሉ ለሙሉ ከገጽ እስከ ገጽ አንብቤ ያለው ማለት ባልደፍርም እንደው በወፍ በረር አንዳንድ ታሪኮችን አይቼ በጣም ነው የተገረምኩት። እኔ ያው ቅድም እንደተገለጸው እንግዲህ እንዲህ አይነት የመጽሐፍ ምረቃ ቦታዎች ላይ በተደጋጋሚ ተገኝቻለሁ፣ በተለይ አትላንታ እና ሌንሴ በጣም ለየት ባለ ቅርጽ ነው የመጣሽው። እስካሁን የተሳተፍኩባቸው የመጽሐፍ ምረቃዎች ወይ ግጥም ነው ወይ ልቦለድ ነው፣ ምናልባት ከዛ ካለፈ በታሪክ በሳይኮሎጂ እንደዛ አይነት ነገር ነው። አንቺ ሙሉ ለሙሉ በጣም ድንቃ ድንቅ በሆኑ ነገሮች የተሞላ በጣም አስገራሚ መጽሐፍ፣ በዛ ላይ ደግሞ በመረጃ የታጨቀ መጽሐፍ ይዘሽ ነው የመጣሽው። ያ በጣም ለየት ያደርገዋል። ከነስሙ አንዳንድ ቁም ነገሮች ነው የሚለው። ድሮ ታስታውሱ እንደሆነ በእኔ እድሜ ያለ ሰው በደንብ ያስታውሳል። ኢትዮጵያ ውስጥ የጳውሎስ ኞኞ የሚጽፋቸው መጽሐፎች ነበሩ፣ ቁርጥራጭ ታሪኮች የያዘ እና እንደውም አስታውሳለሁ አንድ ፔጅ ላይ 3-4 ታሪኮች ይቀመጣሉ። ያው የወረቀትም ችግር ስለነበረ ነው መሰለኝ በዘመኑ እንደዚህ በመስመር እየተለያዩ እና ሌንሴ አይ ቲንክ ያንን አይነት በጣም በዘመናዊ በሆነ መልኩ አሳድገሽው በዛ ቅርጽ ነው የመጣሽው። ቅድም ወንድሜ ዳዊት እንደገለጸው ሌላው የገረመኝ ነገር የቋንቋ ችሎታሽ። እውነት ለመናገር ይሄ እንደው ዛሬ አንቺ መጽሐፍ ስለጻፍሽ አይነት ነገር ሳይሆን ሳነበው ብዙ ጊዜ አንዳንዴ በቃ 4 ነጥብ ይናፍቅሻል። አንዳንድ መጽሐፎች ይሄድና የት ጋ ነው 4 ነጥብ የሚመጣው የሚባልበት ጊዜ አለ እና ያንቺ ቱ ዘ ፖይንት ነው። በዛ ላይ የቆረፈደ የሚያሰለች ነገር የለውም። ወደሚቀጥለው ገጽ እንድንገልጥ የሚያስገድድ አይነት በጣም የሚገርም ትረካ ስለሆነ በዛ ልትኮር ይገባል። ቅድም ያው ጠቆም አድርጓል ዳዊት። የሚቀጥለውንም ለማየት ነው የምናፍቀው። መጽሐፍ አለብሽ። ይሄንን ያንቺን መክሊት ነው እግዚአብሔር የሰጠሽ። በዛ መቀጠል መቻል አለብሽ።
ይህ አንዳንድ ቁም ነገሮች የተሰኘው የሊንሴ በቀለ መጽሐፍ ወደ 380 ገጾች ያሉት መጽሐፍ ነው። አንዳንድ ሀገሮች ብላ ስለ 9 ሀገራት አስገራሚ እውነታ እና የሚያስደንቁ ታሪኮችን ነገራናለች። የአንዳንድ ሀገሮች አመሰራረት ብላ ስለ 4 ሀገራት ተርካለች። አንዳንድ ህዝቦች ብላ ደግሞ ስለ ማሳያ፣ አሚሽ፣ ስለ ማያና ስለ ራስተፈሪያን ብዙ ማናቃቸውን ታሪኮች አካፍላናለች። አንዳንድ ነገሮች ብላ ደግሞ ስለ ኒውክሌር ቦምብ፣ ስለ ሰሜን ኮከብና ስለ ነዳጅ ዘይት በጣም ውስብስብ የሆኑ ነገሮችን በጣም ቅልል ባለ የዕለት ተዕለት ቋንቋ በሆነ በጣም ቀላል በሆነ አገላለጽ አቅርባልናለች። በመጨረሻም አንዳንድ ሰዎች ብላ በዓለማችን ላይ በጣም ስለታወቁ 4 ታላላቅ ሰዎች የሚገርሙ እስከዛሬ ያልሰማናቸውን ያላወቅናቸውን ነገሮች አሳውቀናለች። ከምንም በላይ ደግሞ በጣም ደስ ያለኝ ፓርት ይህንን መጽሐፍ ማስታወሻ እንዲሆን ያደረገችው ለባለቤቷ ለክፍሌ ደጉ ነው። ይሄ ደግሞ ደስ ይላል። እዛ ውስጥ አሁን እንደ አንባቢ እንደኔ ከሩቁ ሳይ ይገባል በእውነት በጣም ምንድነው ሚስቱን የሚያከብር ባል በጣም በጣም ትልቅ ክብር አለኝ። ባሏን የምታከብር ሚስት ደግሞ እንደዚሁ እና ይሄን በአደባባይ ስለ ባለቤትሽ የሰጠሽው ክብር እና ምስክርነት ያንቺን ኳሊቲ ነው የሚናገረው እና ይሄ ትልቅ ነገር ነው። ድጋሚ ይጨብጨብላት። ከዛ ውጭ አንዳንድ የያዝኳቸው ነገሮች ነበሩ። ብሩክም ዳዊትም በደንብ አድርገው ስለሄዱበት እዛ ላይ አልሄድም ግን ምክንያቱም የተወሰኑትን ስለጠቃቀሳችሁት ድግግሞሽ እንዳይሆን በጣም የገረመኝ ፓርት ብዙ የገረሙኝ አሉ ትቻቸው ነው ስለተጠቀሱ ስለ ግሪንላንድ የተጠቀሰው በተለይ እዛ አካባቢ 5 እና 6 ሰዓት ብቻ በቀን ውስጥ ብርሃን ማየት 18 ሰዓት ጨለማ አንዳንዴ ደግሞ 24ቱንም ሰዓት ፀሐይ ሳትጠልቅ የምትቆይበት ነገር እኔ ከዚህ በፊት ሰምቼው ስለማላቅ ያ በጣም አስገርሞኛል። ሌላው ብዙዎቻችን ዶናልድ ትራምፕ ግሪንላንድን ከተቻለ በሰላም ካልተቻለ በጉልቤ ጠቅልላለሁ ምናምን ሲሉ እኚህ ሰውዬ ምናምን ብለን ነበር አለ። ለካ ከዛ በፊት ያሉ 2 የአሜሪካ ፕሬዚዳንቶችም ከዴንማርክ ጋር ኔጎሽዬሽን ጀምረው ነበር። እንደውም ኦፈር ሁሉ ሰጥተው ነበር እና እነኛን ታሪኮች ሁሉ በዚህ መጽሐፍ እንደው ዝም ብዬ እንደ ሰበዝ መዝዤ ነው እንጂ በጣም በብዙ መረጃዎች የታጨቀ መጽሐፍ ነው። ስለ ቫቲካን በጣም ደቃቃ ትንሽ በቆዳ ስፋት በጣም ትንሽ ሀገሩና ግን ዓለም ላይ ያላት የስልጣን እና የተጽዕኖ የመፍጠር አቅም ምን ያህል ከባድ እንደሆነ እሱንም አይተንበታል። ከዛ በተረፈ አንድ ትልቅ መልእክት ምንድነው አሁን ይሄ መጽሐፍ ይዞት የመጣው ነገር መረጃ ያለው ሰው ብዙ ጊዜ አይሳሳትም። የተሻለ መረጃ ካለ የስተታችን መጠን የዛኑ ያን ነው የሚያንሰው እና ለምሳሌ ቀላል ምሳሌ አሁን ቅድም የተጠቀሰው የራስተፈሪያን ይሄ የጸጉራቸው ድሬድ ሎክ የሚባል ነገር እና እሱን ስናይ ብዙ ጊዜ ምንድነው እኛ የምናስበው በቃ ይሄ ሰውዬ ድራግ ውስጥ የገባ ነው ሌላ መጥፎ ነገሮች ናቸው ጭቅላታቸው ውስጥ የሚቀረጹት። ግን እነሱ የሚያስቡት ከጃ ወይንም ደግሞ ከእግዚአብሔር ጋር ስጋዊና መንፈሳዊ ቃል ኪዳን የሚያስታውሱበት ነው እና ይህንን ለመጀመሪያ ጊዜ ነው እዚህ መጽሐፍ ላይ ያነበብኩት። ከዚህ በኋላ ምናልባት ራስታ ሰው ባይ በዛ መልኩ ነው የምረዳው። ዝም ብዬ መጥፎ ጎኑን ብቻ ላላስብ እችላለሁ። ስለ መረጃ ካነሳን ሁል ጊዜ የአጼ ቴዎድሮስ ሞት በጣም ይቆጨኛል። እንደው ያለ ጊዜያችሁ የተቀጩ አላስፈላጊ የሆነ ጦርነት ተቀስቅሶ ብዬ አስባለሁ እና እንደዚህ ዘመን ምናልባት የቴክኖሎጂ ፍሰቱ ቀላል ቢሆን ኖሮ ስለ እንግሊዝ ኃያልነት በደንብ አድርገው ቢያውቁ ኖሮ እንግሊዝ ማለት ምን ያህል የታጠቀች ምን ያህል ዘመናዊ መሳሪያ እንዳላት ቢያውቁ ኖሮ እሳቸው በአካባቢያቸው ኢትዮጵያ ውስጥ እያንዳንዱ የጠቅላይ ግዛትን ግራዝማችና ቀኛዝማች በቀላሉ ሲማረኩና ሲያንበረከኩ ስለኖሩ ምናልባት በዛ ሌቭል አይተው ከእንግሊዝ ጋር እነ ካሜሮንን አስረው አልፈታም ብለው ነው ያ ሁሉ ጦስ መጥቶ እሳቸውን የሚያክል ታላቅ መሪ ኢትዮጵያ ልታጣ የቻለችው። እና ይህንን ያመጣሁት ምንድነው መረጃ በጣም ትልቅ ወሳኝ ነገር ስለሆነ
ይሄን መጽሐፍ እንግዲህ ምናልባት እዚህ ያላችሁ ኦፍ ኮርስ ልትገዙን የመጣችሁት ገዝታችኋል። ያው በሚዲያ የሚተላለፍ ነገር ስለሆነ የሊንሴ በቀለን መጽሐፍ ግዙ፣ አንብቡ። አንደኛ ሴት ደራሲያን ማበረታታት ነው። ሁለተኛ ደግሞ በቂ ኢንፎርሜሽን በቂ መረጃ ስላለምናገኝበት ነው። ስለ ሁሉም ነገር አመሰግናለሁ። እንኳን ደስ ያለሽ በድጋሚ። ቴንክ ዩ በጣም። አሁን ደግሞ የሚቀጥለው the kids የራሷ ልጆች ምን ይላሉ በዚህ ዙሪያ ስለ እሷም የሚሉት ነገር ይኖራል። I'm going to invite the older, actually the youngest will come first. Bisrat, Mamush, we call him Mamush. Let's clap. ሰላም ሰላም ወገኖች እንዴት ናችሁ? ስሜ ብስራት ነው እና ዛሬ ስለ እናቴ መጽሐፎች ነው የምናገረው። ግን ከመጀመሪያ በፊት I wanted to let you guys know that yesterday was actually my mom's birthday. So if you guys could just give her a round of applause. Yeah. She just turned 39, so that's really good. But unfortunately, I won't be able to talk about Andan Kum Negroch Zare because I'm still in the process of learning how to read Amariya and stuff, and so I'm a little bit slow. But you know, I'm gonna get there hopefully one day. You know, kas inkulal be igri hedal. Yeah. But the books that I will be able to talk about, I don't know if any of you guys saw them as you guys came in. There's these yellow and red books, and these are children's books that my mom made a long time ago, and they were inspired from telling me and my sister Bible stories back in the day. Back when me and my sister were in like around elementary or middle school, my mom would have us sit around the dining room table or whenever she's about to tuck us into bed, and she would read us these, she would tell us these Bible stories. And the point of that was because, you know, sometimes it's hard to tell kids, you know, go to your room and read your Bible. The Bible's, you know, complicated, it's dense, and some kids don't want to do that. And so the way my mom did it is she would narrate these stories to us in a way that was like easier for us to understand and digest. And she would add her own little kimem, her own little spice. And so, for example, one story would be if the story's about Moses, she might write the story within the perspective of Moses' sister, or something like that, even though that she didn't actually write in the Bible. And so one of my favorite stories is actually in the yellow book over there. It's the story about Jacob and Esau. And for those who don't know, Jacob was a man in the Bible. He was Isaac's son, and he ended up going to a foreign land to find a wife, and he found a wife, and he asked the dad for that, you know, his daughter's hand in marriage. And so the dad said yes. Jacob ended up working 7 years, and then the dad tricked him. He didn't end up giving him the daughter that Jacob wanted. And so he had to work another 7 years in order to get the daughter he did want. And so that story is actually my favorite story for two reasons. One, I mean, Jacob gets to walk home with 2 wives. So, I mean, who doesn't want to walk home with 2 wives? And then, right? And so, right, exactly. But then the second part is that story also highlights discipline in a young man. And so even for me today, it kind of highlights a powerful message of continuing to work for what you want, even though you may not get it the first time. And so Jacob worked for 7 years. He didn't get what he wanted, but then he continued to work for another 7 years to get what he wanted. And not only did he work, but he worked well. The Bible says that whatever Jacob touched, it prospered, and it made Laban, which was the father of the daughter that he wanted, very wealthy. And so yeah, that highlights a very powerful message to me even today. I'm sure it's going to highlight powerful messages for your kids as well. So if you guys have any kids, or if you guys have relatives, or even if you guys want to buy a book just to hold it for you know, a kid that may need it in the future, I highly recommend it. We actually have a family here today who actually is going to have their first child in the future, and they're actually buying the book ahead of time for their kid. So you look over there. Yeah.
So again, I highly, highly recommend it. Also on the end of each of the chapters, there's also a Bible lesson, so the kid doesn't get off track, so they know what they're reading. It highlights the message of the story, the moral of the story. And so that's about all I'd say, ጨርሻለሁ. So thank you guys. It's my sister next. Next will be ጣፋጭ, the firstborn. And the best. She's really sweet. Just in the somewhat. ጣፋጭ ናት. No, you gotta be here. Thank you guys. Okay. Thank you guys for coming out to support my mom today. All glory to God for bringing her to this point. So I'm also here to talk about the English children's books or even adolescent books. As my brother mentioned, this was a passion project that she started over a decade ago when she realized she wanted to get us interested in Bible stories and she didn't know how to do that. I don't know, there are many parents here. I don't know if any of your kids were like me, but I was one of the children. I love listening to stories, but I gave her a really hard time with meals. I did not eat anything. Anybody have a child who troubles them with mealtime? No? Yes? Yes? Okay. Yeah, I was that child. So one of the ways that she devised like a method to get me to eat at meal times was she would tell me half of the story, and then she would stop, and she'd be like, okay, you have to eat now. You have to eat the rest of it. And I'd have to take a bite, and because I was so interested in the story that I'd have to keep going on. And then eventually I'd find out that I'd finished my meal, and I'd gotten the story. And so that's just like a glimpse into one of the ways she was telling us Bible stories as we grew up. And so as she realized that this was interesting to us and she found ways to make it palatable and interesting and grab our attention, she realized this could maybe help other people, maybe help other parents or who want to get their kids interested in Bible stories. So these are real people's stories, and my mom has always been good at telling real stories. They're interesting enough in themselves, but to make them palatable to children, like I said, she would spice them up. She'd call it spicing them up or adding her own qimam. And so she would add her own details. And these weren't just fantastical additions just for fun. She'd studied the life of the people. She'd studied and she'd really immersed herself in the story. And so she would just give the creative context that could have realistically happened, but those details just sometimes aren't provided in the text. So she would just give us creative context for them. And so she made it so that we could put ourselves in their shoes. And she would always tell us we were never confused as to what was added and what was actually in the text in the Bible, because she would clarify to us, okay, this is what I added. At the end of the story, she would give us the lesson. She'd say, this is what I added. This is the real text. And same way in her books, she adds like the lesson and what the main message of the story is at the end of the book, and she'll give you the reference to the actual Bible scripture itself, so you can go back, and if you want to talk about this with your kids, or if your kid wants to look at it, then your child will be able to go back and look at the context. So in fact, I think the real treasure of these Bible stories is the way she told the stories to give you enough context to help you really be in the shoes and the mindset of those people, because sometimes we can just look at the stories from the Bible as Bible stories, and not realize, it can take away from the power of the testimony of realizing these were real people who lived real lives thousands of years ago, and this is the story of how God interacted with them in their own life. So I think that when so even rereading these stories right now to prepare, it still moved my heart, it still stirred me, even at my age right now. So don't think it's only for like ትንንሽ ልጆች. It's even older kids. It still applies. So yeah, that's the real treasure, is how she has immersed her own self into their mindset, and then helps you step into their shoes and think, okay, this is what they must have felt. This is how it must have been. It helps you consider them real people. And then ultimately, it helps point us to the transforming work of God in their lives, and thus helps us reflect on how he's loved us and how the gospel has interacted with our lives. So honestly, if you have children that you'd want to start getting interested in the Bible or in Bible stories,
or even adolescence, because it still touches me today. You saw the level of reading level that was in the book, so it can be for older kids as well, for older children. So, or if you just want to use it as a jumping off point to inspire you to get them interested in the Bible, I highly recommend it. It blessed me. It still blessed me, so I encourage you to get these because I believe it'll bless them and help them internalize and interact with the beautiful truth and good news of the gospel that God loves us and is constantly inviting us into a relationship with him to live our lives before God, with God, as he has done with those same people before us. Thank you. ዌል ዳን ዌል ዳን። ሌንሲና ኢንተርቪው የሚያደርጋት ደግሞ ቴዲ ከነሱ ጋር እንቆያለን ማለት ነው። ይሄ መጽሐፉ አሁን የተናገሩት ልጆቹ የተናገሩት መጽሐፍ 15 ብር ነው። በጣም ጥቂት ናት ያለችው፣ በጣም ትንሽ ልጅ አንብበዋለች። I really remember 10 ዓመቷ ያለች እንደዚህና is really very good book and ዛሬ ደግሞ ልደት እንደሆነ ተነግሮናል። በጣም ደስ የሚል አጋጣሚ ነው ግጥምጥሞሹ። አሁን ሌንሲን እና ቴዲን ወደዚህ መድረኩ ጋር ቁጭ ብለው እንዲነጋገሩ ጋብዛለሁ ማለት ነው። እሺ፣ አጠር ያለ ቃለ ምልልስ ነው እንግዲህ ከደራሲዋ ከሊንሴ በቀለ ጋር የምናደርገው። ኢቢኤስ ላይ እንተዋወቃለን ነው የሚል ፕሮግራም አለና ባልና ሚስቶች ምን ያህል እንደማይተዋወቁ እዛ ላይ ቀላል ማሳያ ነውና እስቲ ሊንሴ ማናት የሚለውን ነገር እንደ ወደ ተመልካችም እዚህ ምናለ ሰው አጠር አድርግሽ ገልጭልን። እሺ፣ አመሰግናለሁ። ይሰማል? እሺ፣ አመሰግናለሁ። ስሜ ሌንሴ በቀለ ይባላል። ትውልዴ እድገቴ አዲስ አበባ ውስጥ ነው። አዲስ አበባ ውስጥ በዛሬው አጠራር ቦሌ ክፍለ ከተማ መሰለኝ የሚባለው እዛ አካባቢ ነው የተወለድኩት ያደግኩት። ትምህርት የተማርኩት ከልጅነት እስከ እውቀት ከዜሮ ክፍል እስከ 12 አንድ ትምህርት ቤት ነው። ናዝሬት የልጃገረዶች ትምህርት ቤት የሚባል ውስጥ ነው የተማርኩት። ከዛ ደግሞ ከ12ኛ ክፍል በኋላ ደግሞ ወደ ህንድ ሀገር የመሄድ እድሉን አግኝቼ በዛ በህንድ ዋና ከተማ በኒው ዴልሂ ዩኒቨርሲቲ ኦፍ ዴልሂ ስር የሚገኝ ኮሌጅ ትምህርቴን በመከታተል የመጀመሪያ ዲግሪ እንደገና ፖስት ግራጁዌት ሰርቻለሁ። ከዛ ደግሞ እንግዲህ ወደ አዲስ አበባ ተመልሼ ስሰራ ቆየው በግል ኢንሹራንስ ድርጅት ውስጥ አንድ 8 ዓመት ከሰራው በኋላ ካልተሳሳትኩ በአማርኛ በ1996 በፈረንጅ 2004 ነው ግን ደግሞ እንደገና ተመልሼ ወደ ትምህርት ቤት ወደ አዲስ አበባ ዩኒቨርሲቲ ገብቼ በድረ ምረቃው ሴክሽን የውጭ ቋንቋዎች ጥናት እንግሊሽ ሊትሬቸር ተምሬ ጨረስኩኝ። ከዛ በኋላ እንግዲህ ትዳርም ልጆችም መጡ። በ2007 ጀምሬ ደግሞ በዚህ በአሜሪካ ከነ ቤተሰቦቼ መኖር ጀምሬያለሁ። እዚህ ከ2007 ጀምሮ ምን ሰራሽ ለሚለው በአብዛኛው እናትነት ነው የሰራሁት። እና መጀመሪያ ልጄ ጣፋጭ እስከ 6ኛ ክፍል እስከምትደርስ ድረስ ምንም ነገር አልሰራውም። ትንሽ ነገር ሰራውም ለማለት አልችልም። ልክ ግን እሷ ሚድል ስኩል ስትገባ ነው ስራ የጀመርኩት። ከዛ በኋላ ደግሞ እሷ ሃይ ስኩል ጨርሳ ኮሌጅ ስትገባ ደግሞ ከኮቪድ በኋላ የራሴን የህፃናት ዴኬር ከፍቼ ስሰራ ነበርኩኝ እስከ 2025። አሁን ያ ዴኬር ለጊዜው ተዘግቷል። ከዛ ከ2025 እስካሁን ባለው እንግዲህ አንድ መጽሐፍ አንድ ፕሮጀክት ስሰራ ነበር። ይሄ ነው እንግዲህ ስለኔ። አሪፍ ሞቅ ያለ ጭብጨባ እስቲ። ስለ መጽሐፉ እናውራ። ከዚህ በፊት 2 መጽሐፎች እንዳሉሽ የኛ 3ኛ እንደሆነ ያው በተደጋጋሚ ተገልጿል። የሁለቱ ከዚህ በፊት የነበሩት 2 መጽሐፎች ሞር የክርስቲያናዊ የሆነ መጽሐፍ ቅዱስ ላይ የያዘ ነበሩ ናቸው። አሁን ደግሞ ከዛ ቅርጽ ወጣ ብለሽ ቅድም እንደገለጽ ነው ለየት ያለ አቀራረብ ነው ይዘሽ መጣሹና እስቲ ይህን መጽሐፍ ለመጻፍ ምን አነሳሳሽ? አዎ ለየት ይላል ይሄኛው።
ምን አነሳሳሽ የሚለውን እርግጠኛውን ባላውቀውም ግን የምገምተው ነገር አለኝ። እኔ ብዙ ጊዜ ከአባቴ ጋር ዲስከሽኖችን ስናደርግ ለምሳሌ ዜና ተከፍቶ አንድ ቶፒክ ይነሳል። ስለዛ ስናወራ እኔ አላቅም ይሄ ነገር እንደዚህ ነው እንዴ እላለሁ። እንዴት አታቂም ይለኛል። ይሄን አታነቢም? ኖርማል ወሬ ላይ አላቅም አይባልም። ይሄማ እንዴት አታቂም ይሄ ኮመን ነገር አይደለ እንዴ ይለኛል። ቻሌንጅ ሲያደርገኝ ምን አይነት ነገር አሳደረብኝ ብዬ አስባለሁ። ምናልባት ሁል ጊዜ ዴይ ቱ ዴይ የማያቸው ነገሮች ላይ ቢያንስ ኪዩሪዮሲቲ እንዲኖረኝ ለምን ይሄ ሆነ፣ ይሄ ነገር እንዴት ሆነ የሚል ነገር እንድጠይቅ ሳያደርገኝ አልቀረም ብዬ ገምታለሁ። ሁል ጊዜ እንኖራለን እናያለን፣ እለት ተእለት የሚያጋጥሙን ነገሮች አሉ። ግን ብዙም ዲፕ እንትን የለኝም እና ወደ ኋላ ላይ እንዲያውም እኔም እንዳፍርበት አለማወቄ ምሳሌ ነግሬ ነበር ላንተ። አሁን መጽሐፉ ላይ ስለ አሚሾች አለ። አሜሪካ ሀገር ከመጣው ኦልሞስት እንግዲህ ወደ 20 ዓመት እየሆነኝ ነው። አንድ ከአዲስ አበባ አንድ ሰው መጥቶ እነኚህ ሽርጥ የሚያረጉ ረዥም ቀሚስ የሚያረጉ ሰዎች እስቲ ምንድን ናቸው አንቺ ስለ ኖርሽ ንገሪኝ ቢለኝ በእውነት ምንም ነገር አላውቅም። እኔ እንጃ የሆነ የሚኖሩ ናቸው አሉ እንደዛ አይነት ልክ ነህ። ከዛ ውጭ ግን አላውቅም። ያለ እኔ አሁን ባለኝ እንትን አያሳፍርም። እዚህ አገር ኖሬ ይህን ያህል ኖርኩ ብዬ ስለ እንደዚህ አይነት ኮሚኒቲ ከአዲስ አበባ መጥቶ አንድ ሰው ሲጠይቀኝ እንኳን እንዴት አላውቅም አላደ እንዲህ አይነት ነገር ውስጤ ይመላለስ ነበርና መጽሐፉን ለመጻፍ በመነሳት ብቻ ሳይሆን የእውነት ኪዩሪየስ የሆንኩባቸውን ነገሮች ነው የጻፍኩት። ማለት ማወቅ እየፈለግኩ ግን ጊዜ አግኝቼ ወይንም ጊዜ ሰጥቼ ያላነበብኳቸው ነገሮች ምናልባት እንደኔ አይነት ሰዎች ካሉ እነሱም እኮ ይጠቀማሉ ከሚል ነው ተነሳሽነቱ የመጣው። አሪፍ። ያው እንግዲህ ቅድም ገልጸነዋል። መጽሐፍ ከባድ ነገር ነው። በጣም ዲሲፕሊን ይጠይቃል፣ ጊዜ ይጠይቃል፣ የተረጋጋ አእምሮ፣ የተረጋጋ ሁኔታ የግድ ነው። አለበለዚያ ጽሁፍ አይሆንም እና በዚህ መጽሐፍ ሂደት በዚህ ብቻም አይደለም ከዚህ በፊት በነበሩት የሁለት መጽሐፎች አጠቃላይ እንደው ስጽፊ ቻሌንጆቹ ምን ነበሩ? እንደ ፈታኝ የምትያቸው እግረ መንገድሽንም እንዴት ተወጣሻቸው? እነኛ እንዴት አለፍሻቸው? ለሌሎችም እንደው ብርታት ይሆናል ብዬ ነው። እውነት ነው። መጀመሪያ የጻፍኳቸው መጽሐፎች ትንሽ እንደው ሙሉ በሙሉ ባይባልም ትንሽ ክሪኤቲቪቲ አለው። ከራሴ የመጣ ጭማሪዎች አሏቸው። ለልጆቹ እንደው ፓለተብል እንዲሆናል አይደለ? እንደዛ አርጌ ትንሽ ክሪኤቲቪቲ አለው። ያሁኑ ግን በጭራሽ ክሪኤቲቪቲ ሳይሆን መረጃ ነው እና ልበወለድ የሆነ መጽሐፍ በዛ በትንሹ መጽሐፍ እንዳየሁት ከራስህ የሚመጣ ነገር ስለሆነ ከልብህ ፈልቆ የሚመጣ ነገር ስለሆነ ራስህ እንደሚሆን ገጸ ባህሪዎችን እየፈጠርክ ታስኬደዋለህ። ይህንን ግን እንደዛ ማድረግ አይቻልም እና በዚህ መጽሐፍ ጽሁፍ የገጠመኝ ቻሌንጅ ብዙ ሪሰርች ይፈልጋል። ስለ አንድ ዱባይ ለመጻፍ 2 ወይ 3 ቦታ አይደለም የማነበው፣ በጣም ብዙ መረጃዎች ማንበብ አለብኝ። ኢንተርኔት ላይ የምናገኛቸው መረጃዎች ሁሉ ቫሊድ አይደሉም። ቫሊዲቲያቸውን ማወቅ አለብህ። ብዙ ማንበብ አለብህ እውነት ለመሆኑ እዛ ጋ የተጻፈው። ስታነብ ደግሞ ጥያቄዎች ይፈጥሩብሃል። እንዴ እንደዚህ ማለቱ እንዴት ነው ብለህ ትጠይቃለህ። አንባቢውም ልጠይቅ ስለሚችል እንደዛ እና በአንድ መጽሐፍ 4 ፔጅ ለመጻፍ ብዙ ታነባለህ። ይህ አንድ ትልቅ እንትን ነው። ከዛ ካነበብክ በኋላ ደግሞ ወደ አማርኛ ትተረጉማለህ። መተርጎም ቀላል ሊሆን ይችላል፣ ግን ተቀራርቦ ከኦሪጂናል ዶኪመንቱ ጋር ተቀራርቦ ያንን ለመተርጎም ትንሽ ስርዓት ይጠይቃል። እሱ አንድ ሌላ እንትን ነው። በምተረጉም ጊዜ ደግሞ ስሞች የፈረንጅ ስም ወደ አማርኛ ስትጽፈው ላይሆን ይችላል። አሁን ብጠቅስላችሁ ማሚ ቦብ ማርሊ አይባልም ቦብ ማርሊ ነው አለችኝ ልጄ። እኔ ቦብ ማርሊ እያልኩ ነው የጻፍኩት። ይቅርታችሁን። እንደዚህ አይነት አንዳንድ የሚያስቁ ነገሮች ይኖራሉ። ስትተረጉሙ ኤግዛክትሊ ላይሆን ሁሉ ይችላል። ቁጥሮች አሉ፣ ዓመተ ምህረቶች አሉ፣ የሰዎች ስሞች አሉ እንዳልኩ እና እነኝህን ስታደርግ በጣም ጥንቃቄ በተሞላ ሁኔታ ካልሆነ
ለመሳሳት በሩ ክፍት ነው። በዚህ አጋጣሚ እኔ መጽሐፉ ከታተመ በኋላ ከኔ ጋር አብረው ሲሰሩ የነበሩ ኤዲተሮች ብዙ ስህተቶች ለቅመው አውጥተው እኔን አይን አልፎ የነሱን አይን አልፎ ከዛ በኋላ ደግሞ ፓብሊሸሮቹንም አልፎ 1 3 4 ስህተቶች አግኝቻለሁ መጽሐፉ ላይ። በጣም ይቅርታ ጠይቃችኋለሁ ወንድሞቼ እህቶቼ። ግን እነኛን ነገሮች ልብ ላትሏቸው ትችላላችሁ። እኔ ስለጻፍኩት ግን አውቀዋለሁኝ። ለምሳሌ ሰኔ ማለት ሲኖርብህ ጁን ላይ ግንቦት ካልኩት ስህተት ነው እኮ። ይሄ ትልቅ ስህተት ነው አይደለ? እንደዛ አይነት ነገሮች አይቻለሁ። በጣም ይቅርታ ጠይቃለሁ። ግን ብዙ ጊዜ እንደምንሰማው መጽሐፎች አንደኛ ኤዲሽን፣ ሁለተኛ ኤዲሽን እያሉ እነኚህን ነገሮች ለማረም ነው። እነዛ ከብዙ ምክንያቶች መሀል አንዱ ከሰው ኤዲት ስታረጉ አንድ ሰው ሲናገር አፈር እንደማጠብ ነው። በቃ ምንም አይቀርም፣ አንድ ነገር አይቀርም እና እንደዛ አይነት ነገሮች ገጥመውኛል። በሚቀጥለው አሁን ዝግጅቱን ጨርሻለሁ። እግዚአብሔር ከፈቀደ ወደ አማዞን ላይ አፕሎድ ላደርገው አስባለሁ። እነኛን አርሜ አቀርባለሁኝ። በዚህ አጋጣሚ ይቅርታ ጠይቃቸዋለሁ። ይሄ ነው የገጠመኝ ቻሌንጅ። እሺ ለ3 እና 4 አንድ መጽሐፍ ተጽፎ ለ3 እና 4 የሆያት ስህተት ይቅርታ የምጠይቅ ከሆነ የእኔ መጽሐፍ በስህተት የታጨቀ ነው። ምክንያቱም ብዙ ጊዜ ስንጽፍ ስፔሻሊ ጸሐፊው የሚያረም ከሆነ የማነበው የተጻፈውን ሳይሆን ጭንቅላቴ ውስጥ ያለውን ነው እና በጣም ብዙ የሆያት ስህተት አለና ቅድም ያልገለጽኩት በጣም የገረመኝም የአርትዖት ስራው ምንም አይነት እኔ ሳነብ እንግዲህ አንቺ ያው በጣም ደጋግመሽ ስላነበብሽውም ሊሆን ይችላል እነኛን ስህተቶች ያገኘሽው እንጂ አንድ በጣም የተገረምኩበትም ጉዳይ እሱ ነው። የአርትዖት ስራ በጣም የሚገርም ነው። አገላለጹ የሚገርም ነው። በዛ ብዙም ልትጨነቅ አይገባም። እንዳልሽው ደግሞ የሚቀጥለው ላይ የተስተካከሉ ነገሮች ስለሚመጡ ጥሩ ነው። የስም ጉዳይ የጠቀሽው የቦምባርዲና አጠራል ሞማርሊና እኛ ብዙ ጊዜ እንግዲህ ባበሻ አሁን ሮበርት አይባልም ይባላል። ለምን እንደምንጨምር አይገባኝም። እንደ ላጋር ነው እንጂ ለጋሃር አልነበረም። እንደነ ፖፖላሪ ምናምን በጣም ብዙ ስሞች አሉ ወደ አማርኛው ሲመጡ ተወላግደው እና ብዙም የሚገርም ነገር አይደለም ልልሽ ፈልጌ ነው። ወደፊት ለመጻፍ የሚያስቡ ካሉ በተለይ ደግሞ ሴቶችን እንደ ውስጣቸው ያለውን ነገር ያለፉበትን ታሪክ ብዙ መጻፍ እያንዳንዱ ቤት የሚገርም ታሪክ አለ ይባላል እና እስቲ ለነሱ ምን ትመክሪያለሽ? እኔ ፐርሰናሊ ማንም ሰው ፍላጎት ያለው ሁሉ የመጻፍ ፍላጎት ያለው ሁሉ ጊዜ እስካገኘ ድረስ መጻፍ ይችላል ነው ምለው። ፍላጎት ኖሮት የመጻፍ ፍላጎት ኖሮት ጊዜ ከሌለው ምንም ማድረግ አይቻልም። ፍላጎቱ ያለው ጊዜውም ካለው ከተመቻቸለት ግን ለመጻፍ አንድ ነገር ብቻ ነው የሚያስፈልገው ነው ምለው። እኔ ዲሲፕሊን ምንድነው? ዛሬ አንድ ምዕራፍ ጨርሶ ለ1 ሰዓት ሰርቶ የሚቀጥለው ቀን ደግሞ ሌላ 1 ሰዓት ተነጎዲያ ሌላ 1 ሰዓት ወይም 2 ሰዓት ወይም 3 ሰዓት በየቀኑ የተወሰነ ጊዜ ኮሚትድ ሆኖ ካልሰራ ዛሬ አንድ ነገር ጽፎ የሚቀጥለው ሳምንት ነው ደግሞ የሚቀጥለውን የምጽፈው ካለ ያለ መጻፍ ያለ ማለቅ ነገሩ በጣም ሰፊ ነው እና ፍላጎት ያለውና ጊዜው የተመቻቸለት ሰው ራሱን ዲሲፕሊን አድርጎ ማንም ሰው መጻፍ ይችላል ነው ምለው ፐርሰናሊ። ሌላኛው እያለቀ ነው። 1-2 ጥያቄዎች ናቸው የሚቀሩት። በመጽሐፍሽ ውስጥ ብዙ ሀሳቦች ተንጸባርቀዋል። ብዙ መረጃዎች አካፍለሻል። ከጻፍሻቸው ታሪኮች ውስጥ እንደው እንኳንም ጻፍኩት የምትይው የቱ ነው? ለምን? ሁሉንም እንኳንም ጻፍኳቸው። ግን ምናልባት አሁን ካለንበት የዓለማችን ሁኔታ አንጻር ስለ ኒኩለር ቦምብ የጻፍኩት ለራሴም ብዙ እንድረዳ አድርጎኛል። ሲጀምር ይሄ ኒኩለር ቦምብ የሚባል ነገር እንዴት መጣ? ታሪኩን ምንድነው? ኒኩለር ቦምብ እንደዚህ ሆኖ ዓለምን የሚያጠፋው ከምን ቢሰራ ነው? እነማን ሰሩት? ከዛ ጋር ተያይዞ የነበሩ ታሪኮችን ዛሬ ላይ ደግሞ ያው በዚህ ዙሪያ እየተደረገ ያለውን ነገር ታያላችሁና እሱን ማወቄ ብዙ ከረንት ነገር
ለመከታተል ስላስቻለኝ ወደዋለሁኝ። ከሌላው ልክ ቅድም አንተ እንደጠቀስከው ከሀገሮች ስለ ቫቲካን የተጻፈው መረጃ ደስ ብሎኝ ነው የጻፍኩት። ምክንያቱም አላቅም ነበር ቫቲካን ለምን የካቶሊካውያን ሆነች፣ እንዴት ነው እዛ ጋ ከተማ ነች፣ ሀገር ናት፣ ጣሊያን ውስጥ ናት። ግን እንደገና ደግሞ ሰውየው በየሀገራችን ራሱ ኤምባሲ ምናምን አለ። ትንሽ ግራ ያጋባ ነበርና ታሪኩን በደንብ ስመለከት ከዛ ጋር ተያይዞ ካቶሊካውያንና ኦርቶዶክስ እንዴት እንደተለያዩም ትንሽ ጠቀስ ተደርጓል ታሪኩ ላይ። እሱን መረጃ ስለሰጠኝ ደስ ብሎኝ ያነበብኩት ታሪክ ነው እሱ። አሪፍ። ያው ቅድም ደጋግመን ገልጸነዋል፣ ብዙ ተናጋሪዎችም ሀሳባቸውን ገልጸዋል በዚህ ዙሪያ። አማርኛሽ በጣም የሚገርም ነው። እንደውም በልጅነት ከኢትዮጵያ ወጥተሽ እና መሀል ላይ የተወሰነ ክፍተት ተፈጥሮ ድጋሚ በእንደዚህ አይነት መልኩ ሀሳብን በጥንቅቅ ባሉ ቃላት የመግለጽ አቅም መፍጠር በጣም የሚገርም ነው እና ይህንን መጽሐፍሽን ያነበቡ ሰዎች መቼም በዛ ሊገረሙ ይችላሉ ብዬ አስባለሁ። የሚቀጥለውን ይጓጓሉ። ቅድም ወንድሜ ዳዊት ጠቀስ አድርጓል፣ እየመጣ ያለ መጽሐፍ አለ የሚል እና የሚቀጥለው መጽሐፍ በምን ዙሪያ ነው? መቼ እንጠብቅ? እሱን አብረን ዳዊትን እንጠይቀዋለን። ግን ልክ ነው። እግዚአብሔር እድሜና ጤና ከሰጠኝ በዚህ አቆማለሁ ብዬ አላስብም። በውስጤ ብዙ ሀሳቦች አሉ። ግን አንድ ዋናው ነገር መጽሐፌ ላይ እንዲንጸባረቁ እግዚአብሔር ፈቅዶ እድሜ ጤና ሰጥቶኝ ምጽፍ ከሆነ መጽሐፎች የሚሆኑት አስተማሪ ነው። ሰዎችን ኢንፎርም የሚያደርግ የሚያስተምር ትምህርታዊነት ያለው ነገር ነው የሚሆነው። ምናልባት ደግሞ በክሪኤቲቭ ስቶሪስም ልመጣም እችላለሁ፣ እናፍቃለሁ። እግዚአብሔር ቢፈቅድ እሱን ለማድረግ እንግዲህ ጸልዩልኝ እዛ ጋ እንድደርስ። የመጨረሻ ጥያቄ ነው። መቼም እርግጠኛ ነኝ በጣም ብዙ መጽሐፍት አንበሻል ብዬ አስባለሁ። የመጀመሪያው በምን ዙሪያ ያጠነጠኑ መጽሐፍት ይስቡሻል? ሁለተኛው ከኢትዮጵያ ደራሲያን ውስጥ የነማ አድናቂ ነሽ? ቢያንስ እንደ አንድ ሶስቱን ብጠቅሽ። ከባድ ጥያቄ ነው። ግን እኔ የምወዳቸው መጽሐፎች ከእድሜ ደረጃዬ ጋር ይሄዳሉ። የምወዳቸው መጽሐፎች በልጅነቴ ከበደ ሚካኤልን ታሪክና ምሳሌ እወዳለሁ። ጉርምስና ሲመጣ ደግሞ እንደ ትኩሳት በስብሐት ገብረ እግዚአብሔር የተጻፈ እንደ ሰመመን የፍቅር ታሪኮች ምናምን ያው ጉርምስና ሰዓት ላይ የምወዳቸው መጽሐፍቶች ናቸው። ከዛ በተረፈ በሃይ ስኩል ሆኜ በተለይ ያነበብኳቸው የብርሃኑ ዘሪሁን ማዕበል የአብዮት ዋዜማ፣ ማዕበል የአብዮት መባቻ፣ ማዕበል የአብዮት ማግስት ብለው ስለ ሀገራችን ነባራዊ ሁኔታ በንጉሱ ጊዜ፣ ከዛ አብዮቱ ሲፈነዳ፣ ከዛ ደግሞ ሁለት ቤተሰቦችን የጭሰኛና የባላባት ቤተሰቦችን ህይወት በዛ ውስጥ የሀገራችን የባላባቶች የነበሩና ጭሰኛ የነበሩ ፋሚሊዎችን ህይወት በጥልቀት በታሪክ መልክ በልበወለድ መልክ አድርጎ ያቀረበው ነገር እስካሁን ድረስ በልቤ ውስጥ አለ። ካራክተሮች ሁሉ ትዝ ይሉኛል። አይዶን ነው ብርሃኑ ዘሪሁን ከዛ በኋላ ጽፈው ይሁን እንጃ ይህ መጽሐፋቸውን እወዳለሁ። ስብሐት ገብረ እግዚአብሔርንም ብዙ መጽሐፎቻቸውን አንብቤ ያለው የእሳቸውም ትንሽ ፊሎሶፊካል ነገርም አለው፣ ግን ደስ ይላል። በጣም ቆንጆ ነው። ማሞ ውድነህንም ወዳቸዋለሁ። የትርጉም ስራ ነበር የሚሰሩት። የስለላ መጽሐፎች፣ የበረሃው ተኩላ፣ የግብፁ ጆሮ ጠቢ ምናምን የሚሉ የትርጉም መጽሐፎችን ይጽፉ ነበር። እሳቸውም ደስ ይለኛል። ግን አሁን ራይት ነው የማን መጽሐፍ ደስ ይልሻል ብትለኝ የዘውዴ ረታ ደስ ይለኛል። ብዙ ነገር አሳውቆኛል። በቃ በጣም የማላቃቸው ነገሮች ግን በደንብ ጉልል አድርገው እንዳውቅ ያደረጉኝ በንጉሱ ዘመን የነበረውን ታሪኮች ደስ ብሎኝ ነው ያነበብኩት። በጣም ጎበዝ ደራሲ ናቸው። እሳቸውን በአሁኑ ሰዓት እሳቸው ጋር ደርሻለሁ። ደግሞ በሚቀጥለው የህይወት ዘመን ደግሞ ማጋ እንደምደርስ እግዚአብሔር ነው የሚያውቀው። ያድርሰን ያድርሰን።
በጣም አሪፍ እንግዲህ ይሄን ይመስላል። አጠር ያለ ቆይታ ነው ያደረግነው። ምናልባት እንደው ከመዝጋታችን በፊት ከእናንተ እንደው ለሌንሴ የሆነ የምትጠይቋት ጥያቄ ካለ ወይም ደግሞ ከመዝጋት በፊት ብዬ ነው። እሺ ላከ በኦዲዮ ጥሩ ጥያቄ ነው። ጥሩ ድምፅና የማንበብ ችሎታ ያለ ሰው ካገዘኝ ምን አለበት? አሪፍ ጥያቄ ነው። እሺ ሌላ ጥያቄ እሺ ብሩክ ሌንሴ ብዙ ጊዜ ሳውቅሽ ስለ ያንግ ጀነሬሽኑ ስለ አደልቱ ብዙ አውርተናልና ከማውራት ያለፈ ግን ምንም ነገር ስታደርጊ አላየውም። ሁለቱ መጽሐፍቶችሽ እኔ አላቅም ነበር። ሁለት መጽሐፎች ከዚህ በፊት መጽሐፍሽንም አሁን ነው ያወቅኩት እና እነሱም የሚያወሩት ብዙ ስለ ወጣቱ ትውልድ ወይንም ባይሊንጓል ስለሆነው ግማሽ አማርኛ ግማሽ እንግሊዝኛ ስለሆነው ጀነሬሽን ምን አለ አይምሮሽ ውስጥ? አሜን። ወይንም እየተዘጋጀሽ ያለሽበት ነገር ካለ ኑሮን በተመለከተ ዝም ብሎ ሴኩላር የሆነውን ኑሮውን ብቻ ሳይሆን መንፈሳዊ ኑሮውንም በተመለከተ። ስለ ዘንድሮ ጀነሬሽን መቼም እኛ ያደግንበት ጀነሬሽን አይደለም። የአሁኑ ጀነሬሽን በጣም ፈታኝ ሁኔታ ውስጥ ነው ያለው። በኢንተርኔት ዓለም ነው ተወልደው እያደጉ ያሉት። አእምሯቸውን የሚሰርቅ ብዙ ነገር አለ። እግዚአብሔር ካረዳ ልጅ ማሳደግ በአሁኑ ሰዓት በጣም ከባድ እንደሆነ አምናለሁ። እንጃ እንግዲህ አንተ እኔ ውስጥ ያየው ነገር ግን እኔ በእኔ አቅም ለያንግ ጀነሬሽን የሚደርስ መጽሐፍ ምናልባት እግዚአብሔር ቢፈቅድ በመጽሐፍ መልክ ካልሆነ እኔ እንዴት አድርጌ በምን አይነት ፎርማት ማድረግ እንዳለብኝ አላቅም። ግን ምናልባት እግዚአብሔር ከረዳኝ ያንግ ጀነሬሽን ተኮር የሆነ መጽሐፍ እጽፍ ይሆናል። በጣም አሪፍ ጥያቄ። እሺ ወዳሽ ሌንሲ እንግዲህ እኔ ሳቀሽ እድሜ ልኬ ነው ብልል አልዋሽም። ስንተዋወቅ እና ብዙ ጊዜ ስትነግሪኝ ልቤ ውስጥ ሞልቶ ሊፈስ ነው ሁሉ ብለሽኛል ትናንትና እና እንደዛ ስቲ ትንሽ ለሁላችንም ይጠቅመናልና እንዴት ነው ልብ ውስጥ አንድ ነገር ሞልቶ ወደ ወረቀት ላይ ማዋል የምንችለው ሊፈስ ሲል እና በዛ ላይ ተባረኪ። በእውነት ሌንሴ በጣም ታሪክን ስትነግረን እያንዳንዱን ነገር በጣም ጣፍጦን ነው የምንሰማው። ሲምፕሉ ነገር በደንብ በቃ በሷ አፍ ሲወራ በጣም ያማረና ደስ የሚል ሆኖ ነው የምንሰማው እና በዚህ አጋጣሚ ይህንን ነገር ማለት ፈልጋለሁ። እግዚአብሔር ይባርክሽ። እንግዲህ ጥያቄው ያው ልብ ውስጥ ሞልቶ የገነፈለ ሀሳብ እንዴት ነው ወደ ወረቀት የሚለወጠው ወረቀት ላይ የሚመጣው ነው። እንደዛ ነው አይደል ጥያቄሽ? ልብ ውስጥ ሞልቶ መፍሰስ እንዴት ነው ወይስ አገላለጽ ነው? እሱ እንግዲህ ምንድነው ለመጻፍ ስነሳሳ ውስጤ በሆነ በአይዲያዎች ይሞላል እና ያንን አይዲያ ሜዲቴት እያደረግኩ እንዴት እንደምጽፈው ማለት ቁጭ ብዬ ወንበር ላይ ምናምን አይደለም። በቃ ዴይ ቱ ዴይ መኪና እየነዳው ሊሆን ይችላል ሳስብ ስለዚህ መጽሐፍ ብዬ ሳስብ ስለዛ መጽሐፍ ብዙ አይዲያዎች ወደ ልቤ ይመጣሉ። ይህንን ማድረግ አለብኝ፣ ልክ ነው፣ ይህንን ነገር እንዳረሳው እላለሁ። ደግሞ ልፍ ብዬ ነገ ተነጎዲያ ደግሞ ሌላ በቃ እንዴት ነው የሆነ ከአየር ላይ ውጥት ብለው ውስጤ ይመጣሉ እና እነኚህን ነገሮች መጻፍ አለብኝ በቃ ሳይጠፋብኝ ምናምን እላለሁ። እና አንዳንድ ጊዜ በጣም ሲበዛ ያ ነገር ዝም ብዬ ኮምፒውተር ላይ እንደ ማስታወሻ ከዕለታት አንድ ቀን ስጽፈው እንዳይጠፋብኝ ማለት ነው ከምን ኮንቴክስት አንስቼ ይህን ሀሳብ እንዳልኩት እጽፋለሁ። እና እንደዚህ አይነት አይዲያዎች ሲመጡ ለእኔ አመላካች ነው መጻፍ አለብኝ ማለት ነው። ለራሴ ሜዲቴት እያረኩ ቁጭ እንድልበት አይደለም።
ባይ ዘ ዌይ እኔ እንደዛ ነው የማስበው። ሰው አንድ ነገር እግዚአብሔር ሲሰጠው ይዞ ቁጭ እንዲል አይደለም፣ ወደ ውጪ እንዲወጣ አካባቢው ላለው ነገር የሚጠቅም ነገር ስለሆነ ሊሆን ይችላል ያ አይዲያ የተሰጠው ብዬ ነው ማምነው። እና ያ ነው እግዚአብሔር ያለ ቀን ይርዳኝ እንጂ በውስጥ ያለ አስባለሁ፣ ቀጥላለሁ ብዬ አስባለሁ። እሺ ይሄው ነው እንግዲህ። ጥያቄ አለ? እሺ እንደምከረማችሁ እንኳን ደህና መጣችሁ። በማዕከሉ ባናቱም ይሰማል። ባናቱም ብገባም ሌቶነን ብንመጣም ይቅርታ አድርጉልን። ጥያቄ አይደለም። ሌንሲን ካወቅኳት በኋላ ኦፍኮርስ በሽዬንም ጨምሮ ማለቴ ነው ሺዝ ዩኒክ። በምንድን ነው ዩኒክ ናት ያልኩት? መጽሐፍ ቅዱስ አብረን እናጠናለን እና ሺዝ ኦልዌይስ ዩኒክ። የምትጠይቀው ጥያቄ፣ የምትሰጠው ሀሳብ እና ከሌሎቻችን ሁሉ የተለየ ነው እና በሷ ውስጥ ያለው ፖቴንሻል በጣም ብዙ እንደሆነ አውቃለሁኝ። ምናልባት እህቴ መቅዴ ረስታ ይሆናል። እኔ ሌንሲን ለብዙ ነገር ነው የማስባት በአይምሮዬ እላታለሁ። ምክንያቱም በግሩፓችን ውስጥ በጣም የምታነቃቃን ነገሮችን አሹራ ከዚያ በኋላ የሆነ ቦታ ትወስደናለች እና አንቺ በገባሽበት ዲፓርትመንት አዲስ አበባ ዩኒቨርሲቲ ጎራ ብዬ ነበር እኔም እና ግን ወድጄ ሳይሆን መንግስት መድቦኝ ነው የገባሁት እና አንደኛ የቋንቋ ሰው አይደለሁም። ማትሪክ አማርኛ ኤፍ አምጥቼ ነው ያለፍኩት። ሂሳብ ኤፍ ነኝ። መንግስት ግን አይኤልኤስ ዲፓርትመንት መድቦኛል። በጣም ጨርሼ እንዳንቺ አይነት መጻፍ አልችልም። ጽፌም አላቅም፣ ወደፊትም አላደርገውም እና ይሄ እግዚአብሔር ስጦታ ነው። እግዚአብሔር ይርዳሽ፣ ይባርክሽ፣ ወደፊትም ራእይሽን ያስፋው። ተባረኩ። ይሄው ነው። አይ እኔ ማለት የሚገባኝን ነው እንደውም እንደ መጠቅለያ የተናገርክልኝ። በጣም አመሰግናለሁ። ሌንሲያውን በድጋሚ እንኳን ለዚህ ቀን አበቃሽ። የሚቀጥለው መጽሐፍሽን ለማንበብ ሁላችንም እንጓጓለን። ጻፊ፣ አትስነፊ። ምንድነው ብር እንኳን ቢጠፋ በሀሳብ በምናብ ወረቀት ቢጠፋ ደመና ላይ ምናምን የሚል አንድ ጓደኛችን አለ እና ኦልሬዲ ያው ልክፍት ነው የመጽሐፍ ነገር ታቆሚያለሽ ብዬ አላስብም እና በቅርብ ጊዜ ውስጥ ደግሞ በተሻለ አጋጣሚ በተሻለ ኦዲየንስ ሰብሰብ ብለን መጽሐፍሽን እንመርቃለን። በነገራችን ላይ አንድ ሳብጠርቅ ስማር አልፈው ነገር በጣም ብዙ ሰው ነው የመጣው። ወንድሜ መልካም ዘር አሁን ሲገባ ይችዋለሁ ምስክር ሊሆን ይችላል። መጽሐፍ ሲመረቅ 30 ሰው ከመጣ በጣም ትልቅ ነገር ነው እና አንድ ጓደኛዬ ምን ይላል፣ መጽሐፍ ለምንድን ነው መጽሐፍ ስናስመርቅ ከጎን ከጥሬ ስጋ ጋር ማናረገው ይላል። ምክንያቱም ጥሬ ስጋውን ብሎ ሰው ይመጣል ከሚል እሳቤ ነው እና መጽሐፍ ማስመረቅ፣ መጽሐፍ መሸጥ በጣም ከባድ ነገር ስለሆነ እውነት ነው እግዚአብሔርሽን ልታመሰግኝ ይገባል። ይሄ በጣም ትልቅ ተርናውት ነው። ወደፊት ደግሞ እግዚአብሔር ያውቃል የነገውን። ሞቅ ያለ ጭብጨባ። ጨርሰናል። እሺ ፕሮግራማችንን ያው ጨርሰናል ኦልሞስት። እሺ ማቀርበው ምስጋና አለ ግን ያለፈው ምሽት ላይ ነው ላስት ሚኒት ላይ የመጣልኝ ሀሳብ። እነኚህን ሁለት መጽሐፎች አባቴ በህይወት እያለ የጻፋቸው መጽሐፎች ናቸው። ጥቂት ኮፒዎች ስላሉ የምትፈልጉ ኢንትረስትድ የሆናችሁ ሰዎች እንድትገዙት ያህል ነው። የትዝታ አሻራ ይላል በራሱ የህይወት ተሞክሮ ዙሪያ በተለይም ደግሞ የኢትዮጵያ አየር መንገድ ብዙ ዘመን ስለሰራ ከጅማሬው አሁን ለደረሰበት የእድገት ደረጃ እንዴት እንደደረሰ በዝርዝር የሚያሳይ ነው። ይህ መጽሐፍ ደግሞ ስለ የገሃዳዊ ሚስጥር ይላል። ይህ መጽሐፍ ዩኤፍኦ ወይንም ኤሊያንስ ብለን ስለምንላቸው ከሌላ ፕላኔት መጡ እየተባለ አልፎ አልፎ ስለሚነገሩ ነገሮች ያገኛቸውን መረጃዎች ጠቅሶ የጻፈበት ነው። ጥቂት ኮፒዎች ስላሉ የምትፈልጉ ካላችሁ እዛ ጋር እናወጣለን። በተረፈ በመጀመሪያ መጽሐፍ ከጀመርኩበት ቀን አንስቶ ዛሬ ላይ እስከደረስኩበት ጊዜ በሁሉም ነገር የረዳኝን
ቸርነቱ የማያልቅበትን ፈጣሪን አመሰግናለሁ። በመቀጠል በመድረኩ ላይ ላለው ዝግጅት በማስተባበር በጣም ከረዳችኝና ላገዘችኝ ወዳጄ እህቴ ጓደኛዬ ወንጌል ወራቦ ምስጋና አቀርባለሁ። ጊዜያቸውን ወስደው መጽሐፉን እንደ አሳይመንት አንብበው አስተያየታቸውን ለለገሱን ወዳጆቼና ወንድሞቼ ብሩክ ታምራት፣ ላእከ ቀጸላ፣ ዳዊት ላቀውና ቴድሮስ ታደሰ ምስጋናዬን አቀርባለሁ። ቴድሮስ ከዛም ባለፈ የቃለ ምልልሱን ዝግጅት አዘጋጅቶ ስለተባበረኝ በድጋሚ አመሰግናለሁ። ከመድረኩ በስተጀርባ ሆነው ላገዙኝ ዛሬ ብቻም ሳይሆን በክፉም በደጉም ሁሌም የማይለዩኝን አብሮ አደግ ጓደኞቼና እህቶቼ መቅደስ አሰፋ፣ በለጥሻቸው ብርሃኑ፣ በልዬ፣ አዜብ መሰረት፣ ቤትልሔም ይትባረክ እና በሻዱ በቀለን ከልቤ አመሰግናቸዋለሁ። በነገራችን ላይ ይሄ ልብስ ያምራል አይደለም? ይህንን ልብስ ለዛሬው ቀን ይሁንሽ ብላ የሸለመችኝን ቤቲን ኤንጂኦ አላት። ህጻናቶችን ወጣቶችን በድህነት ላይ ሆነው ትምህርታቸው እንዳይስተጓጎል በማሰብ የጀመረችው ኤንጂኦ አለ። እንድታግዟት እሷም የለበሰችውን ልብስ አይታችሁ መግዛት የምትፈልጉ ልትገዙ በዚህ አጋጣሚ ያስተዋውቃለሁ። ጽሁፉን ሳዘጋጅ በጣም አድካሚና አሰልቺ የሆነውን የእርማት ስራ በማድረግ የተባበሩኝን እህቴም በሻዱ በቀለ፣ በአዲስ አበባ ነዋሪ የሆነውን ወንድሜን ሰለሞን አባተና እንዲሁም ባለቤቴን ክፍሌ ደጉ በመጠኑ